የቀለጠች ሻማ የሴተኛ ዳሪ ህይወት ላይ የተመረኮዘ መጽሐፍ ነው። እስቲ ስለሱ እንዴት ተጻፈ፣ እንዴት ነበረ፣ የተመልካች አቀባበል ምን ይመስል ነበረ፣ አጠቃላይ ያለውን ሁኔታ ንገሪኝ። እሺ አመሰግናለሁ። የቀለጠች ሻማ በሴተኛ ዳሪዎች ዙሪያ ላይ ነው የተሰራው። ምሽት ላይ ምን ያጋጥማቸዋል የሚለውን ነገር ነው የሚገልጸውና እንግዲህ ከሰው ልጆች በተለየ እነሱ ምሽት ላይ ይሰራሉ፣ ቀን ይተኛሉ። እኛ ደግሞ ቀን እንሰራለን፣ ማታ እንተኛለን አይደለ? የነሱ ደግሞ የተገላቢጦች ነውና ኒው ላይፍ ያንግ ውመን የሚባል እርዳታ ድርጅት ውስጥ መምህራቸው ነበርኩኝ። ሃንድ ሜድ አስተምር ነበረ። እነሱን የማውጣት ፕሮጀክት ነው እና እዛ ላይ እኔ የእጅ ሙያ ነበር ማስተምረውና እለት አገኛቸዋለሁ። እኔ ደግሞ ያው የሀረር ልጅ አይደለው፣ በጣም ነው የምቀርባቸው፣ በጣም ነው የምወዳቸው። እኔ ቢሮ ይገቡና በቃ ሲከፋቸው የሆነ ትራማቸውን የሚያወሩት ለኔ ነው። እኔ ደግሞ አዳምጣቸዋለሁ። እሺ ከዛ ሲያልኩ ሰማቸዋለሁ። ከዛ ያንን ቀዳሁኝና ኢንተርቪው ያረኳቸው ውጪ ላይ ምሽት ላይ በመውጣት ብርዱን በማየት እንዴት እንደሚሆኑ በመመልከት ነው የጻፍኩትኝ የቀለጠች ሻማ። አሁን ሁለተኛ እትም ላይ ደርሷል እና የቀለጠች ሻማ ሁለተኛ ልጄ ነው። የመጀመሪያ መጽሐፌ ያው የኔ የግጥም መድብል የሚለው ፉል አርት ፔፐር ነው። ውስጡ በብራና ላይ የተቀመጡ ግጥሞች ናቸው።